ነግረዋለሁ ማርያም እንደምትወደው ምናምን ነግረዋለሁ። ደግሞ ታውቃለህ አሁን እንደዚህ የሱን ገርልፍሬንድ እንደዚህ ያሳመርክለት በጣም የሚወደ እሱ እንደዚህ ከሳመርክለት እንደው አሁን እንደው ብንደውለት ማለት ነው ምን እንደሚል ታውቃለህ? በጣም የዋህ እኮ ነው። አሁን በጣም ቆንጆ አድርጎኛል፣ አሳምሮኛል፣ አመስግንልኝ ምናምን ብለው ባይዚ ያመሰግናል። በስራ ስራ በቃ የፈለከውን ነገር ብጠይቀው እሺ ነው የሚለው። በእኔ ስለበጣ አዶናይም ብሎኛል። ፍሪዝ በጣም እንደሚያምርብኝ ነግሮኛል። ኦኬ ጋይስ ዱባይ ልመጣ ነው። አር ዩ ሬዲ? አር ዩ ሬዲ ጋይስ? እናቴ ትሙት። አዶናይም ብሎኛል። ፍሪዝ በጣም እንደሚያምርብኝ ነግሮኛል። ኦኬ ሶስት አካውንት በሶስት አካውንት ቴንክ ዩ ሶ ማች ለሱ ለኔ እኔ ላመስግነ እና ደግሞ ራት ነግረዋለሁ ማርያም እንደምትወደው ምናምን ነግረዋለሁ። ደግሞ ታውቃለህ አሁን እንደዚህ የሱን ገርልፍሬንድ እንደዚህ ያሳመርክለት በጣም የሚወደ እሱ እንደዚህ ከሳመርክለት እንደው አሁን እንደው ብንደውለት ማለት ነው ምን እንደሚል ታውቃለህ? በጣም የዋህ እኮ ነው። አሁን በጣም ቆንጆ አድርጎኛል፣ አሳምሮኛል፣ አመስግንልኝ ምናምን ብለው ባይዚ ያመሰግናል። በስራ ስራ በቃ የፈለከውን ነገር ብጠይቀው እሺ ነው የሚለው። በእኔ ስለበጣ በጣም ነው የሆነብሽ። እኔ ለእልት ነው የሚልሽ። ዋው አሁን እንደዚህ ማለት አይ ሺሽ የሌለ ከምን አይጨምር መቀነስ ነው እንጂ ፍሪዛችን ደግሞ እንትን ትበል እዛ ማንቺን ፊኒሺንግ ወን ይቀራል። ብላኳን ነገር ጨምር እንላለን። እስከዛ ተጫውጪ አውሩ ጋይስ በዛው ትንሽ ታሪክ ነው የቀመጠው። ኦልራይት 5 ደቂቃ ታሪክሽ ነው የምትወሽ። እሺ 5 ደቂቃ ሰንት ፈልገሽ አረ ችግር የለውም። እሺ ሰታሱ ኦሬ ለምን ነገር እንትን እያለቀ ነው ቻርጅ ቆይ ላይ እስኪ ሳትወሹ እውነቱን ተናገሩ። እኔ አሁን ላይቭ ስትሪመር እንደመሆኔ መጠን የሆነ ስለኔ ላይፍ ማወቅ አለባችሁ። ስለኔ አንዳንድ ነገሮችን እኔ አሁን ሪል ሰው ነኝ። ስለኔ ታውቃላችሁ፣ የማታውቁት ነገር የለም ብዬ አስባለሁ። እና ስፌት ከምሰፋና ከዚህ እንደዚህ አይነት ነገር እንደዚህ ከሚሆን ነው እንደዚህ ከሚመጣ ጸጉር የቱ ነው የሚያምርብኝ? አሁን ይሄ በቃ ፊቴ ይታያል ሙሉ ፊቴ። ከዛ ከስፌትና ከዚህ የቱ ይሻላል? ደዊ ስልክ የለኝም፣ ሌላ ስልክ ጋይስ ስልክ አልያዝኩ። እስኪ ንገሩኝ ጋይስ የቱ ነው የሚያምረው? ፍሪዝ አዶናይም ብሎኛል። ፍሪዝ በጣም እንደሚያምርብኝ ነግሮኛል። ኦኬ አሁን ከአዶናይ ጋር ዲነር ለወጣ ነው፣ ሊጋብዘኝ ነው እራት። እሺ ከፍሪዝ ውጪ ሌላው ሁሉም ያምር ብቻ ቲንክ ፕሊዝ አን ቲንክ ዩ ሁሉ በደጄ አዎ ቢናዬ አይ ያምራል። ደግሞ ሲደርቅ ነው የሚያምረው በጣም ክሪስ ካለ በቃ ያምራል። አይ ሆነ ለመናገር እኔ በጣም የምወደው ይሄንን ነው። ከሁሉም ፌቨራይት ይሄ አሰራር ነው የሚያምርብኝ። እኔ ስፌት ምናምን በቃ አይ ዶንት ላይክ፣ ግን ጀስት በቃ ግዴታ ስለሆነ ነው የምትሰራው። መቀየር አለባችሁ። ሶሻል ሚዲያ ላይ ስትሰሩ መቀየር አለባችሁ። አንተ መላጣ ያልከው ልጅ አሁን ምንድነው መላጣ? እኔ ግንባር አለኝ ጋይስ፣ ጸጉሬ ስስ ስለሆነ ነው እንጂ ገብርኤልን ግንባር የለኝም። ግንባር ከዚች እስከዚች በዚህ ቤቢ ፌስ ነኝ፣ በጣም ቤቢ ፌስ ነኝ። እንዴት ላሳያችሁ? አሁን ቤቢ ፌስ ጥንጥዬ ፌስ ነው ያለኝ፣ ግን ጸጉሬ በጣም ስስ ነው። አላሸችሁ አልቋል። ሂማን ሄድ ጨረሰው እና ለዛ ነው እንጂ ግንባር የለኝም። ከፊት ሹርባም በፍሪዝ ያምርብኛል። እኔ ስፌት ነው የማልወደው። በቃ ስፌት አያምርብኝም።
አሁን ከአዶናይ ጋር ዲነር ለወጣ ነው። ሊጋብዘኝ ነው እራት። ሶሪ ኒማር እራት ለወጣ ነው ጋይስ። ያያ ይመጣ ጠፋ። ያያ ቀረ ይምጣ። በማርያም የሚጨርሰኝ ምን ልታደርጊው ነው? ምን ላይ አረ ይሄን አይደለም እኮ ያለው እሱ ነው የሚያውቀው እኮ ይሄን ያለኝ። እስኪ እርግጠኛ ነሽ ማርያምን? እሺ ካለሽ እሺ። ግን እንደዚህ አይደለም ባለፈው ያደረገልኝ። ግን ይሄ ነው ያኛው ጠፍቶ ነው። እቺ ትንሿ ነገር እዚህ ጋር ፀጉሬ ትንሽ ስስ ስለሆነ እዚህ ጋር ነጭ ነጭ እንዲጠቁርልኝ ነው ጋይስ። ልክ ነሽ። ግን የዛኔ ያመጣው በሌላ እንትን ነበር። ለዛ ሳምሪ እያሉሽ ነው። የምታውቂሽ ሴት ነች። እኔ እንዴት ይናቀል ኮሜንት ላይ ሳምሪ አለች። ወይ ስታምር ልጅቷ ተባልሽ። የያያ ሚስት ነች። አሁን ሲሰራኝ የነበረው አለ አይደል? የሱ ሚስቱ ነች፣ ባለቤቷ ማለት ነው። ያበደ እኮ አደረገልኝ። እንዴ ጸድያ ቤቢ ሄር እኮ ይወጣል ወይስ ይሄ ከተደረገ በኋላ ነው የሚወጣው? ቤቢ ሄር እንዴት ነው ግን? ይሄ ትንሽ በቃ እዚች ጋር 3 እንደ ድሮ ጃኒ ትንሽ ግን ያስፈልገዋል። እውነት ትንሽ ሳይበዛ እኮ ነው በቃ ላይክ እንደዚች 2000 እንደዚህ ጋር ይሄ በምንድን ነው የተሰራው? ይሄ ኖርማል ነው። ስለዚህ በየእንትኖች ውስጥ ፈልግ ነው። ክብ ያለ ስለሆነ ቦታው እኮ ብዙ እኮ አይደለም ዳኒ አላ የሆነ እንትን እንዳይ ኖርማል እንዳይሆን ያምራል። ከዛ እቺ እንደገና ታንስ ይሄ አላ ከዛ እቺንም ዝም ብላ አውጣት እንትን ገና እናድርገው ትንሽ ይግናል። ቶሽ በቃ ምን ታውቂያለሽ? ላንቺ ውበት ደፋ አገኛለሁ እንትኖቹ አገኛታለሁ። እሺ እንትኖቹ ውስጥ እንዳለ የለም። ምን ነው ሳምሪ? ምን ጠፍቶ ነው? ምን ነው ብላኳ ይሄ አልመጣው እና ኦኬ ቀይ ንገሩኝሽ። ከዚህና ከዚህ የቱ ይሻላል? እኔም ወድጄዋለሁ ቅርጽ እንዲኖረው። ምን እሺ እንትን ነው ይሄኛው እኔ ያልኳት ብላኩ ሌላ ነው መሰለኝና በሌላ እቃ ነው የተቀመጠው። እሱ ሊፈልጉት
አይሄዱ። ስለዚህ ይሄ እኔ ይሄን የወደድኩት ጋይስ አይገርምም? 5 ሰዓት ሊሆን ነው እዚሁ። በጣም ሰዓቱ ሄደ። 12 ሰዓት ነው የመጣሁት ባይዘው። አረ በዚህ አጋጣሚ ለፀጉር የሚያሳድግ እስኪ እንትን በሉኝ እና እኔ ምንም አይነት ነገር ብጠቀም አላድቀረኝ ነው እየተቆራረጠ ጻፉልኝ በውስጥ እሺ። የፀጉር ማሳደጊያ እንትን የምትሉ ካላችሁ ዴም አድርጉኝ። እዚህ ውስጥ ከምታዩኝ እዚህ ውስጥ የምታዩኝ ካላችሁ አይናማ በምንም ተአምር በቃ የሚያሳድግ መቤቴን አትሊስት እዚህ አካባቢ የሚያሳድግ ባይዚህ ርዝመት አለው ፀጉሬ ታውቃላችሁ። ግን ምንድነው ስስ ነው። በቃ ርዝመት አለው ግን ስስ ነው። በጣም ስስ ነው ፀጉሬ። I can send it to you ጃኒ። አረ ሰሪና እግዚአብሔርን እኔ የምፈልገው ልንገራችሁ። ቆይ ለማንኛውም ሜቢ ከዚህ ውስጥ ትኖራላችሁ ብዬ አስባለሁ። በቃ የሚያበዛ ነው የምፈልገው፣ ፀጉር የሚያበዛ ነው የምፈልገው። ብዛት ይሄ ርዝመት ምናምን አይደለም፣ በጣም ረጅም ነው ፀጉሬ። አይደለም ይሄኛውን ባለፈው ያረክልኛል። ከትንሽ እቃ ነበር ያረክልኛል። እሷ ደግሞ ከዚህ ያረገችልኝና እሱን ቀሪ ፈልጉት ነው ሄዱ እና ብዛት የሚያበዛ ነው የምፈልገው ጋይስ። ፀጉሬ የፀጉር እንትን የሚያበዛ ሩዝን ምን ላድርገው? የሩዝን ውሃ ቀቅዬ መቀባት፣ በውሃው መታጠብ። ያምራል ግን በባዶ ማስያዝ አልችልም። ስስ ነው በጣም። አሁን ኦይል አለ እሱ ግን አሁን እንትን የሚመቸው ምናምን አለ። እሺ መሲ ነው ሚሲ አላቅም። እንትን ቅርንፉድ በኮኮናት ተቀቢና ታጠቢው በጣም ያበዛል። ለስንት ጊዜ? አሁን ይሄንን ለስንት ጊዜ? ቅርንፉድ በኮኮናት ተቀቢና ታጠቢው ለስንት ጊዜ? ላይክ ሳልሰራ ነው እየተሰራ ሆኖ ምናምን ለስንት ጊዜ ብቀባው እንደዛ ባደርግ ብታጠበው አሪፍ ይሆንልኛል። እሱ እኮ ነው ባይዘው። አሁን ለስንት ጊዜ የሚሆነው የሚለው ነገር አለ። ከዛ የማይመቸው ሰው ይኖራል። አረ ሚኖክሲዲንማ እንዳትቀቡ ባይዘው። ሚኖክሲዲን የምትጠቀሙ ሰዎች ስታቆሙት እንደሚረግፍ ታውቃላችሁ። ስንት ሰዎች ናችሁ የምታውቁት? ሁሌ መቀባት አለባችሁ ሚኖክሲዲን ላይ ካቆማችሁት ይረግፋል። እርግፍ ነው የሚለው። ይሄ እንዳለ እርግፍ ይላል። የተቀባችሁት በሙሉ የገበቀለችው ፀጉር ትወጣለች ስታቆሙት። ገባችኋ? እንደ ቅቤማ በጣም ጸዴ ነው እኮ። ግን አሁን እዚህ እንዴት ይቀባል? እንደሚያበዛ ከፈለግሽ የሩዝ ውሃ በሳምንት 2 ታጠቢው። ለውጡን በ2 ወር ታይዋለሽ። አይ ፕሮሚስ ይቀባለሁ። እናቴ ትሙት አይሜን ታጠባለሁ እና አያዋለሁ በሳምንት 2። ኦኬ። ኦይል ማለት ስታጠብ ስሰራ ፀጉሬን ከመሰራቴ በፊት እንድቀባው
ኦይል ኦይል ንገሩኝ እስኪ። ቆይ እኔ የምቀባውን ላሳይ። አይ የለም መልሰውታል መሰለኝ፣ ግን አለኝ እንትን ስሙን ብጠሩልኝ አውቀዋለሁ። ትንሽ ቦርጭ እያወጣሁኝ ነው። የቦርጭ አሶሲዬሽን ማርያምን ቦርጭ እያወጣሁ ነው ጋይስ። ጋር መሰለኝ ቦርጭ ጋይስ ዱባይ ልመጣ ነው። አር ዩ ሬዲ? አር ዩ ሬዲ ጋይስ? እናቴ ትሙት ዱባይ ልመጣ ነው ጋይስ። ልሄድ ነው ማለት ስክሪንሾት ላድርጉ። አረ ፒን አድርጉት ጋይስ። ሀላዋ የሚጠቅመኝን ነገር ፒን አድርጊው እሺ። ሀላዋ ቀሽቲ በጣም ነው መወዳት ሀላዋን ጋይስ። በጣም በቃ ሺ ሶ ናይስ፣ በቃ ሺ ሶ ናይስ ፐርሰን ምናምን ነገር እና ሀላዋ አይ ላቭ ዩ ሶ